የጨለማ ግሳቶች ከተሰኘው መጽሐፍ እጣ ፈንታ የሚለውን እንደሚከተለው መርጠናል። ጸሐፊው ኃይለ ገብርኤል ይመር ነው። ችሎቱ በመላእክት በብሉያውያንና በአዲሳውያን ተሞልቷል። አብርሃም እግር ስር ይስሐቅ ተቀምጧል። የሰማይ ኮርኒስ ስር ተወጥፋ ያቺ የምናውቃት ፀሐይ ዳኞች እግር ስር ተወሽቃለች። ከችሎቱ በስተግራ ያጥንት ክምር ተከምሯል። እሳትም ይትጎለጎላል። በስተቀኝ አይነ ጠግቦ እስኪተርፍ ለምለም መስክ ይታያል። የተከሰስክበትን ምክንያት ታውቀዋለህ? አሉ የመሃል ዳኛው። አዎ። የክሱ ግልባጭ ደርሷል? አዎ ጌታዬ። ነገር ግን የምጠይቀው ጥያቄ አለ። ምንድነው እሱ? ሳልፈጠር ቀድሞ ዕጣ ፈንታዬ መጻፉን ሰምቻለሁና ቀድሞ የተጻፈ ዕጣ ፈንታዬን ባየው ለክሱ መልስ ለመስጠት ይቻለኝ ነበር አልኩ ለማስተዛዘን። ዕጣ ፈንታዬን ለማንበብ ጓጉቻለሁ። ማን ያውቃል? የዕጣ ፈንታዬን ዶሴ ማንበቤ ለክሴ ቅጣት ማቅለያ የሚሆኑ መከራከሪያ ነጥቦችን እንዳገኝ በቃ ይረዳኝ ይሆናል። በቀኝ በኩል ያሉት ዳኛ የዕጣ ክፍሉ ጦማር ይሰጠው አሉ። ጦማሩ ላይ ከጽንሰት እስከ ሞት የፈጸምኳቸው ብቻ ሳይሆኑ የተፈጸሙብኝ ሁሉ ተጽፏል። ወይኔ በህይወት እያለሁ አንብቤው በነበር አልኩ። ያ ጓደኛዬ ስለው የከዳኝን ሰው የዕጣ ፈንታ ጦማር በጨረፍታ ስመለከት ግርማ ሞገስ ያለው ካዲ ሌባ የሚል ነገር ያየሁ መሰለኝ። ለማረጋገጥ አይኖቼን ወደዛው ሰው ጦማር ወረወርኩ። ጓደኝነት ለዚህ ሰው የአንድ ሳንቲም ያህል ዋጋ የላትም። ካንተ የሚሰርቀው ነገር ያለ ከመሰለው ጓደኛው ትሆናለህ የሚል ነገር አነበብኩ። ሳስበው ወይ ታምራት አልኩ። የመሃል ዳኛው በቁጣ ንሳ ንጠቀው አሉ። ፈጣኑ መልአክ በብርሃን ፍጥነት ጦማሩን ከእጄ ላይ ወሰደው። ይቅርታ አልኩ። በአጥንት በቆመው ወገቤ ተጎንብሼ እየለመንኩ ስም ያለ መጥራቱን ሕግ በመጣሴ ነበር ጦማሩን የተነጠቁት። መልስለት አሉ የግራው ዳኛ። በዕጣ ፈንታዬ ላይ ሰፍረው ያሉትን ታሪኮች ሳነብ ወይኔ ገረመኝ። አንዳንዶቹን እኮ አድርጊያቸው እንደነበር እንኳን ደግሜ አሰላስዬ ነው የማስታውሰው። አቤት የሴቶቹን አቤት የከሳሽ ብዛቱ። ያቺ ደግሞ ከሁሉ በ60 ብር ቀጠሪያት ከሁለት ወር በኋላ 120 ብር ያደረኩላት የቤት ሰራተኛ ማናት? ለካስም መጥራት አይቻልም። እሷ እንኳን ሽቅብ ለካልቀሳብ ይኖራል። አሁን እንደው አቅፎ መገናኘት እንዲህ በደል ነው። በጣም የገረመኝ ያንን ከሃዲ እንደምገድለው ቀድሞ በዕጣ ፈንታዬ ጦማር ላይ ተጽፎ ማየቴ ነው። ለምን እኔ እንድገድለው ተወሰነ? የገረመኝ ጉዳይ ነው። በሰው ልጅ እንዲሞት ተወስኖበት ከኔ ቀድሞ የተፈጠረ ሌባ በገደልኩ እኔ ምስኪኑ ተከጂ ምን በወጣኝ ነው የምጠየቅ? አንዳንዴ ግን ይሄ የሰማዩ ፍርድ እንደው ግራ ያጋባል። ዳኞቹ ሰምተው ይኖሩ መልስ መስጠት ታጉረመረማለህ አሉኝ ሶስቱም ባንድነት። በድንጋጤ አቀረቀርኩ። የዕጣ ፈንታዬን ጦማር እያነበብኩኝ ስለነበር ምላሽ አልሰጠኋቸውም። የጦማሩን የመጨረሻ ገጽ አንብቤ እንደጨረስኩ ጥፋተኛ አይደለሁም አልኩ ሶስቱንም ዳኞች እያየሁ። እንዴት? ማስረጃ የጦማሩ ነው። በራሴ የሰራሁት አንዳች ነገር የለም። እንዴት ነው ነገሩ? ቀድሞ የተጻፈብኝን ነው እኔ ሳነብ የኖርኩት። ህይወት ማለት ቀድሞ የተጻፈን ዕጣ ፈንታ ማንበብ ሆኖ ነው ያገኘሁት። አላነብም ማለት ካልተቻለ በቃ እንዴት ነው አደረክ ተብሎ መቀጣት ለምን ይኖራል? ስጋ አልባ አጥንቴ ስር የተወሸቀች ልቤ ግን ሳውቅ በድፍረት ሳላውቅ በስህተት ለሰራው ስራ ምናምን እያለች ትቅለሰለስ ነበር። አውቀሽ የሰራሽ የለም ባክ ዝም በይ አልኳት፣ ገሰጽኳት ልቤን። ሌላ ነፃ ያደርገኛል የምትለው ማስረጃ አለህ አሉ በመገምገም አኳኋን እያዩኝ የመሃል ዳኛው። ሌላ ማስረጃ ማቅረብ ሲያስፈልገኝ በዚሁ ጥፋተኛ ባለመሆኔ በቂ ማስረጃ አለኝ። በቂ መከራከሪያ ሳታቀርብ እንዴት ጥፋተኛ አይደለሁም ትላለህ? እሺ ወይም እኔ የበደልኳቸውን ሰዎች እና የሀገሬን ዕጣ ፈንታ በመለከት በቃ የበለጠ ነፃ ሊያደርጉኝ የሚችሉ ማስረጃዎችን ላገኝ ይችል ይሆናል። አንተ ሰው ነገር መዘብዘብ ተወዳለህ ልበል አሉ የቀኙ ዳኛ። የዕጣ ፈንታዬን ጦማር ገለጥ አድርጌ ይበሉ ጌታዬ
ያሉት ነገር ዕጣ ፈንታዬ ላይ ተጽፏል አልኩ። ነገር መዘብዘብ ይወዳል የሚለውን እያነበብኩ። ለጭቅጭቅ ነው እንደ ችሎቱ ፊት ቆምከው አሉ የግራው ዳኛ። እሱም ተጽፏል አልኩ። ጫቅጫቃ ነው የሚለውን የጦማሩን ጽሑፍ በጣቴ ጠንቁዬ ያመለከትኳቸው። ጭቅጭቅ የሰለቻቸው የግራው ዳኛው ትኩር ብለው ተመልክተውኝ የጦማርህ መጨረሻ ምን ይላል አሉ። ጌታዬ የሀገሬን ዕጣ ፈንታ ጦማር አንብቤ ሲጨርስ በመልሰው አልኩኝ እየተቅለሰለስኩ። ጦርነት ወዳጆች ፍቅራቸው በመከራቸው ዘመን የሆነ መከዳዳት ባህላቸው የሆኑ ህዝቦች መኖሪያ ይላል የኢትዮጵያን የዕጣ ፈንታ ጦማር በጨረፍታ ስመለከት። አንብቦ ማስረጃ ይሆነኛል ያለውን ይዞ ይምጣ ሲሉ በስተግራ በኩል ዞር ስል መምሸት ጀምሯል። ማምሻም እድሜ ነው በጭቅጭቅ አንድ ቀን ከተጨመረ ብዬ የዕጣ ፈንታዬን ጦማር አይት ሳደርግ ይተጽፏል። በጭቅጭቅ አንድ የፍርድ ቀን ያባክናል ይላል። ወይ ድሌ። ከበእውቀቱ ስዩም ስብስብ ግጥሞች ላይ 2 ግጥሞችን መርጠናል። መልክዓ እናት። ሰላም ለኪ እናታችን ባለሽበት እንዳለሽ ከዘመኑ ሴቶች ተለይተሽ አንቺ የተባረክሽ ነሽ። ሰላም ለዓይኖችሽ ከጭስ ጋር ለሚሟገቱ ከእንቅልፍ ጋር ለተፋቱ ተቅበዝባዥ ፍጡር ሆኜ ኑሮዬን ከምገፋ ምን ነው እምባሽን በሆንኩ ከዓይኖችሽ ስር እንዳልጠፋ። ሰላም ለከንፈሮችሽ ትናንት ለማውቃቸው ዛሬ ለምናፍቃቸው ውዳሴ ክብር ምርቃት ጭብጨባ ሙገሳ ሽልማት በተረፈበት ቀዬ ምን ነው ያንቺን እርግማን ይናፍቃል ጆሮዬ። ከሌሎቹ ውዳሴና ክብር እልፍ ጊዜ የተሻለ ለካ በርግማንሽ ውስጥ እናትነትሽ አለ። ሰላም ለጣቶችሽ ለሰዎች የቀረቡ ከራስሽ ግን የራቁ መስጠት መለገስ እንጂ መቀበልን ለማያውቁ። ሰላም ለኪ ባለሽበት እንዳለሽ። ማጽናኛ። የምትወጂውን ልብ ደርድረሽ እንደጡብ የሰራሽው ዓለም ቢጋይም በሳቱ ከገዛ አመዱ ላይ አይቀር መነሳቱ። አውቃለሁ ታፈቅሪው ነበረ ያፈቅርሽ ነበረ፣ ግን ትልቁ ፍቅር ትልልቁ ባህር ፀሐይም ሰማይም ሁሉም ባለጫፍ ነው ጫፉ ባይታይም። እምባ ቀንሽ እንጂ አታልቅሽ አልልም። አውቃለሁ ፍቅር በጠባዩ እንዳስጨናቂ ህልም ለመግባት ነው እንጂ ለመውጣት አይቀልም። ሁለመናው ዓለም ተንቀሳቃሽና አንቀሳቃሽ ሆኖ ከነባሪው ይልቅ ለበራሪው መጥኖ ዛፉ ከበረረ ቅጠል ተመስሎ ሐይቁ ከከነፈ እንፋሎት ነይ ብሎ እያንዳንዱ ፍቅር ቋሚ የሚመስለው ሸሽጎት የሚኖር ስውር አክናፍ አለው።